ለምን አንድ ነገር መጀመር ያስቸግረናል? ማንኛውም ሰው የሆነ የሚያስበው ነገር ይኖራል። እሱን ነገር ጀምሮ መጨረሻ ላይ ከደረሰ የሚፈልገውን ነገር ያገኛል ወይም ደግሞ ያሳካን ማለት ነው። ግን በተለያዩ ምክንያቶች አንድ ሰው እንዳይጀምር የሚያደርግ የሚፈልግ ነገር እንደሚያዋጣ እንደሚሳካ ያውቃል፣ ግን መጀመር አይችልም ማለት ነው። እንዳይጀምር የሚያደርጉት በርካታ ምክንያቶች ይኖራሉ። ከነዚህ ውስጥ አንደኛው ፍርሃት ነው ማለት ነው። የሚፈራው ለምንድን ነው? ባይሳካልኝስ፣ ሰዎች ምን ይሉኛል፣ ብከስርስ የሚሉ አሉታዊ ሀሳቦችን በጭንቅላቱ እያመላለሰ ስራውን እንዳይሰራ ሊሆን ይችላል ማለት ነው። ሁለተኛው ደግሞ በራስ ላይ ያለ አመለካከት ነው። ለራሳችን የምንሰጠው አመለካከት በውስጣችን ኮንፊደንስ ከሌለ እስከ መጨረሻው ድረስ እንደምንሄድ እምነት ከሌለና አሁንም መጀመር ያስቸግረናል ማለት ነው። ሶስተኛው ሁሉ ነገር እስከሚሟላ መጠበቅ። አንድ ነገር ለመስራት ማቴሪያሎች፣ ግብአቶች ያስፈልጉ ይሆናል። ስለዚህ እነዚህ ግብአቶች እስከሚሟሉ እስከ መጨረሻው የምንጠብቅ ከሆነ ስራውን እስከ ወዳኛው መስራት አንችልም ማለት ነው። ይሄኛውም ሌላኛው እንቅፋት ነው፣ አንድ ነገር እንዳንጀምር ወይም ደግሞ እንዳንሰራ ማለት ነው። አራተኛውና የመጨረሻው ለዛሬ ትክክለኛ ስሜት እስከሚመጣ መጠበቅ። አንዳንድ ሰዎች አሉ ሙዲ አልመጣም ወይም ደግሞ ሙዲ የሆኑ ሰዎች አሉ። ተነሳሽነት ስሜት እስከሚፈጠርላቸው የሚጠብቁ ሰዎች አሉ ማለት ነው። ይህ ደግሞ የተሳሳተ ነገር ነው። ስራውን ከጀመርነ በኋላ ተነሳሽነቱ በራሱ ይመጣል እንጂ ተነሳሽነት ስሜት እስከሚመጣ የምንጠብቅ ከሆነ አሁንም ስራውን እንዳንሰራ ምክንያት ይሆናል ማለት ነው። ለዛሬ እነዚህን ዋና ዋና ሀሳቦችን አንድን ስራ እንዳንጀምር ወይም ደግሞ እንዳንሰራ የሚያደርጉ ምክንያቶች ናቸው። ቀጣይ በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ